السلام عليكم ورحمة الله وبركاته ودي ቻናሌ ቤተሰቦች እንዴት ናችሁ? እኔ ዳኒ አልሐምዱሊላህ ረብል ዓለሚን። ያው ዛሬ ብቅ ያልኩትኝ ለሶስተኛ ዙር የመተከል ዞን ተፈናቃዮችን ረድተን ነበርና የነሱን ቪዲዮ ትንሽ ለማሳየት ፈልጌ ነው። የመተከል ዞን ተፈናቃዮች በቻግኒ ከተማ የሚገኙ አሁን ላይ በጣም ብዙ ናቸው። ቢያንስ እኔ እንኳን መዝግቤ ያዝኳቸው እና የማቃቸው ከ300 በላይ ናቸውና ትንሽ የመጣልኝና ለልኸይር የሰጠኝን ለነሱ ለማድረስ አይበቃቸውም። ስለዚህ ምን ያደረኩትኝ ከነዛ መካከል አይታሞችን የያዙ እናቶቻችንን እንዲሁም ሽማግሌ ሆነው መስራት የማይችሉ ደካማ አባቶችና እናቶችን መርጬ ለነሱ ነው የሰጠሁትኝ። ለነሱ የገንዘብ ድጋፍ ነው ያደረኩላቸው። በየቦታው እየሄድኩ ነው የሰጠሁትኝ። በየቦታው ሲሄድ ሶስት ነገሮችን በጣም ታዝቤያለሁኝ። የመጀመሪያው አንድ ወንድማችን ከሳውዲ አረቢያ በጣም አእምሮ ታሞ መጥቶ ነበርና በዛ ሁኔታ ላይ ያለ ደግሞ ከመተከል ዞን ተፈናቅሎ ወደ ቻግኒ መጥቷል። አሁን ያለበት ሁኔታ በጣም ከባድ ነው። እሱን መጨረሻ ቪዲዮ ላይ እንድታዩት ፈልጋለሁ። ሁለተኛው ደግሞ አንድ ወጣት እንስት ባሏ ከወለደች በኋላ ጥሏት ሄዷል። የሷም ልብ ይሰብሮኛል። ሶስተኛ ደግሞ ከመተከል ዞን ተፈናቅላ የመጣች እናት ነች። ቻግኒ ላይ በምትኖርበት ሰዓት ላይ ተጠግታ ቤት ተከራይታ በምትኖርበት ታይም ላይ ያው እንዳጋጣሚ መንገድ ላይ ስትሄድ መኪና ገጭቷት የወደቀች ነች እና መንቀሳቀስ አትችልም። ቁጭ ማለት ብቻ ነው የምትችል። አንድ እጇ በጣም ተጎርቶ ተሰብሮ እሱን በቡለን ለማያያዝና ባንድ እንዲንቀሳቀስ ለማድረግ 25000 ብር ተጠይቃ ነበር እና ይሄን ብር ባለመኖሯ የታመመች እናት አለች። እሱንም እንድታዩት ጋብዛለሁኝ። ያው ቀድሜ የመጣሁት ቪዲዮውን ሁሉ እንድታዩልኝ ስለፈለኩኝ ነው። ምክንያቱም ልብ የሚሰብር ነገር አለ። ብዙ ችግርተኞች አሉ። ብዙ የሚረዱ እናትና አባቶቻችን አሉ። ያው ምናልባት መርዳት የሚፈልግ ሰው ካለ እንድታዩት ስለፈለኩኝ ነው ቪዲዮ ላይ ያካተትኩትኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሰላማችሁ ሰላም ነው። እንካይችን እስቲ እንካይችን ብር 600 ብር ናት። 600 ብር ናት። ለስላሳ ምናምን የሚገዙልህ ልጆች 600 ብር ናት። ያዛት ሰላም ነው ማማ። ከየት ነው የመጣችሁት? ገፈሬ ነው። ተፈናቅላችሁ ስትመጡ ተጎድታችኋል? ቤተሰብ የጎዱባችኋል? የገደሉባችሁ? በጣም ብሮታቻችን ቤትም 3 ቤት ተቃጥሏል። ዘመድስ ገደሉባችሁ? ዘመዶቿ አልሐምዱሊላህ ግማሹ እየተንከባለሉ ግማሹም ተንጀል ወጥተዋል። ህይወት ቢያንስ ከተረፈ እንደው ሌላውስ ኢንሻአላህ አላህ ይመልሰዋል። ኢንሻአላህ እስኪ ያው ለቡና እንድትሆን እስኪ እቺን ያዟትና በሌላ ቀን እንትላችኋለን። አብሽሩ። ትናንትና ወዲያ ያ መስጊድ መተወርቃ የናስ ቢያ ዝም ብያለፍሽ ሰላም እቺ 1000 ብር ለአንዳንድ ነገር ትንሽ ቢሆንሽ ሰው አድርሱ ላይ ነው። ወጥ ነው አይደል? ጥሎት ተሸፈን ህፃን ይዘሻል። ያው እንግዲህ ለልጅ አንዳንድ ነገር ማድረግ ይሁን ሻል ሽብራ 1000 ብር ነው። እሺ አብሽሪ። ይህች ወጣት እህት ባሏ ከወለደች በኋላ ጥሏት ጠፍታ ነው። እዚሁ ተፈናቃይ ነች። የመተከል ዞን ተፈናቃይ ናት እና በጣም ምስኪን ነች። ከየት ነው የመጣሽው? ከድባዜ ወረዳ። እሺ አንዳንድ ነገር እንድትወስድ ለቤት ኪራይ ሆነሽ አንድ እንዴት ናችሁ?
ቀላላርግሽ ቀስ ብለሽ ቀስ ብለሽ ችግር የለም ችግር የለም በቃ ተንቀሳቀሽ አንቺ ኧረ ችግር የለም አትግለጪው አሁን እንዴት ነሽ ደህና ነሽ መቼ ነው እንደዚህ ነሽ ምን ነው እሺ ከመኪና እንደቃችሁ መኪናው ዝም ብሎ ወርቆ ብሏል ነው ሳላቆ ማንተ ሆቴ ሄዷል ጊዜ ሳላቆ ወደ እሱ ሲነግረኝ ያው መኪናው ተፈናቅላችሁ ከመጣችሁ በኋላ ነው ሳትፈናቀሉ ነው የወደቀው ያው በሆነ ነገር ወደ ከተማ ሳይዳ ብትሄዱ ወሮበይ ነው እዚህ ከተማ ነው እንዴ ነገር እኮ ከተፈናቀልሽማ አንድ አመት ሆነሻል ማለት ነው ዛሬ ምን እየሞላችሁ እኔ እኮ የታጂ ስላበረኝ እና ቁጭት ይበታልሽ እንጂ መቆም አትቆሚበትም 5 ወር ስብራት ነው አሁን የተሰራው ኦፕሬሽን እንዲያደርግ ይላልም ተባለ ኦኬ ወጣው ይላልም ኦፕሬሽን አረጋትም ማለት የዚህ ጊዜ እንግዲህ ያው ሙጂው አንተ ሙታሰው በተከንቋቆ ዳላ ሽርሽ ቆሞ ወደ ማለታት እስኪ እቺን አንዳንድ ነገር ትሆንሻለች 1000 ብር ናት ለአንዳንድ ነገር አድርጋት ለቤት ክራይ ማድረግሻት ለቡናም አው በጣም ነገር ያው ውሃ እንደዛ ተጠጣ እንደዛ ሆላቸው ደግሞ ከእናንተ አድንገታ ነህጀ ውሃ የሚያጠጣረው ደግሞ ውሃ ጠጭበት እሺ ያላ ሽርሽ አብሽርሽ በቀደም እናይሻለን ኢንሻአላህ እሺ እኔ መጣሽ ከየት ነው የመጡ የተፈናቀሉበት ማንዴን ማን ነው የሚረዳው ማን ወና ልጅ ቤት አላት እሷ ቤት አላት እኔ እሷ ላይ ነው ወደ ወይ ነው ተከራይታችሁ ነው ገንዘብ አልመጣም ገንዘብ ቀርቷል ሁሉ ቀርቷል ምንም የመጣ ገንዘብ የለም አርሳን ቀርቷል አሁን ችግር ነው በቃ ይሄ ረዱን ነበር አዲያፍተው ለቀቁት ቀረ ወላሂ እንደላርግ ነው ወላሂ ታይደና አራርታው ነበር ምን ነው ምንም የሚያገኙ ተገለለውት ያስ ይችላል ለቡና እንድትሆነው 500 ወራ ልጅ ማን ነው ረዳቷ ነይ ቆይ አትረጂ ያው ካርታ ይረዳል አለምታለ ዲናን ከናንተ እንደነ አናስ እንጂ 500 ወር ነው ባለው እንግዲህ እናንተስ በምን ነው ትረዱት ሀገራችን አላወጣችሁ ነበር ምን አልፎ የለም አመቱ እንግዲህ አመታችን አለፈ እንዳየር አመቱ ነው አመት አለፈ አሁን ቤት ኪራይ የሚከፈለው ከምን እንደየመጣ ያቸው ተቀለባችን የሰው ቤት እንግዲህ ይዘን እንዴት እናደርጋለን ታያ ታለቀ እንዴ አሁን በችግር ላይ ነው ወጪ የሚባል ነገር የለም ምን አናውቅ ወይ ስራ የሚሰራ ሰው ሀዲሎ የሚያውቅ ሰው 500 ወር አስለገየው አንድ ላንድ ወር ሆኖ ተንኳል እሺ ሰላም አለይኩም ምንድነው የሚያምሽ አክመሽ ነበር ወይ ባርዴ ማን እየረዳሽ ነው ማን ነው የሚረዳሽ ማን ይረዳኝ በችግር ነው የተፈናቀላችሁ ከሆነ
ዲባጤ ነው ማንድ ነው የማንድ ተፈረገ ናቸው እና ቤቱ ከላይ ነው አሁን ማመሽ የሚበላም ነገር ቤት የለም ባዶ ነው አይደል የሚረዳም የለም ባልሽም ተቶቻል እስቲ አንድ ሺህ ብር እንጂ በኪራይ ዝረደሽ አይዞህ ያለ ሽርሽ ነው ያዝለት ለከም ሰላም ነው አባው ዜና አለ ወይ ሲነቀ ወዲህ መሰል ወይ ነው አይደለም ተከራይሽ ነው ሌላ ቤት አይደለም እዚህ እኮ ነው ዙራ ነው ተቆመሩ አልተፋና ተነፋናች በዛሽ እኛ ነን ተቆመሩ ቆመሩ ሀብት አልመጣም አረጋ እንታለ ደግሞ ወገን የተጎዳባቸው የለም ወገን ሀብት ግን የሚባል ነገር የለም አረ ምን ማለት ነው ልጅ ስንትራቸው ልጆቻቸው አራት እናንተ ጋር ስድስት ቤተሰብ ነው ምንም የሚሰራ ነገር የለም ምን የሚሰራ ደግሞ ምንም የሚሰራ የለም የሚሰራ የለ ቁጭ ብሎ ዝም ላይ ነው ቁጭ ላይ ነው ለራብ ነው እንጂ አዎ ችግር አለ ችግርና ባጆች ሲመጣ እንዴት ይባላል ለጊዜዎች ለቡና እንትንሽ እሺ አዎ አላህ ይስጥልን በጎ የሚሰራው ሁሉ ምን ሆነ የሚያምሩ ገንዘብ ያውቃል ብር ከየት ነው መጀመሪያ የነበረው እኮ የተፈናቀለው ከፊት ፊት ነው ወላ ሱዳን ነው ሱዳን ሲሉ አብሮ ሄደ በዛው ቆይቶ በ5 አመቱ ሲመጣ ያው እንደዚህ አልሆነም እናንተ ጋር ነው መጥቶ እንደገና እኛ ደግሞ ወደ ጅቡቲ ስንሄድ መልሶ ሄደ እዛው ሀገር አሁን እዛ ሲመላለስ እንደገና ያው ሁሉ ጠፍቶ ነው አሁን ስንት አመት ሊሆነው ነው እስሌማን ብሬዝ አገኘው ብሎ ለሰው ወዲኛ ላከው ያው ዘንዲያ እና ባዘው ዘንድ እኛ ዘንድ ሲል ደግሞ ተሻለው ያይምሮ ጭንቀት ነው ምናምን ብሎ 3000 ብር ነበረችው የዛች የጥሩ ወርቅ ወርሻችን ሰተን ከና ነገር ሞከር አድርጎ እንደገና ፊት እዛ ላይ ተቀመጠ አይነሳ ራሱን አይላጭ ሰውነቱን አይታጠብ ተቆመም ቁሞዝም ቁጭ ታረም ቁጭ ብሎዝም ነበር አሁን ያችን ያይምሮ ከእናት ወዲህ ትንሽ አስተዋለ ተብሎ ቁራሪ ኢራ ብሎ ወደ መንደር 7 ተሰደደ አሁን ታቻምና በክረምቱ ጀምረው ነው ሰዱ ሲሉ ያው እኛም ማሳብ ላይ ሆነን ከቤት ወጥተን ሳንሄድ አምና በሄዳሪው በጥቅምት ነው በመስከረም አሳፍረው የዛ የሄዱባቸው ሰው ጋር ግዝላኩት እና ባዘው ጋር በጋውን ከርሞ አምና በማጋቢና በማዚያ መጣ ያው እዛውኛው ዘንድ ሆነ እንጂ እዚህ ሰልኛው ወዲያው እናንተ ተቆምሮ የመጣችሁ እኛማ የተወሰነ 10 አመት ይሆናል ቆመር ተቆይ ስንት ወረሻ ነው ተመጣጣችሁ እኛ አመታችን እንግዲህ ዛሬ ጠር ልጆች ስንት ናቸው በተሰብሽ 6 ናቸው አይ እናማ ቤት ያዘኝ ነው እቺ ዛበሬ ነው 6 ናቸው 6 ናቸው ለንተ ያው ሰውየው ጋራስ ንብረት ያው አይወጣ ምንም ነገር የለው ከብት ብቻ በርካሽ ተሽጦ ነበር ያው ላይ ታይ ስንል በጓዝም በምንም እየተባለ ያው መንገር በልቶት ነው ያቀረ እኔም የወንድ ልጅ እናት ሆንኩኝ ያው ይሄንን ቢብለው ቢከፋው ውስጥ ይሄንን ቢብለው ደግሞ ሞቶ ቢቀርብኝ ይሳያልኩ ሲመላለሱ 15 ስንል ያው ጨረስን ቁጭ አለን የምን አንተ ላይ ነው ወደቀ አዎ ያው ያው ምንም የሚያረምሳ
ህክምና ምሩ መካከም አይችልም እንጂ እንግዲህ እኛም ያው እንደምታውት ትንሽ ሰባስበን እንደው ከልጆችም ከዛይም ቀራርመን እንሞክራለን ስንል እንግዲህ ነገር ተከሰተ። ያው ጨክኖኛ ላይ ሲወርቅ ማለት ነው። ዛሬ እንኳን እሱን ሐኪም ለመውሰድ ያው እንደምታውት እኛም ሌላ ነገር ሆነ። ይዲንም እንደሆነ እንግዲህ ያለ ነገር አይታወቅም እንጂ ያው መቼም ዛሬ ባይሆን እንደው ያው ራሱን ችሎ ሽንት ቤት ወጥቶ ይገባል። ያው መታጠቢያ ነገር ስናቀርብለት ታጥቦ ርዝቅ መሆኗን ሲያውቅ ተነስቶ ይበላልኛል። ባህናን ሲጣሉ ማይልም በክረምቱ በጣም ታሞ እንደው ሊሞትብን ነው ብለን ተደናግጠን ነበር። ደረሳ ነበር ቀልጨ ነው። አሃ ኪታባ ይቀራል ነበር። ቤቱ ክራይ ነው እኛ አዎ ያው ያን እንኳን አደራጅልን ብንለው ሰውየውም ትርፍ ይያርጉ ለክራይቺ 1000 ብር ናት ልታዩሽ ለክራይ በክራይ ልታዩሽ ይላል። እሱን ያው እንትን ይበለናል የሚካከም ከሆነ ያው አሁን ብር ብሰጠው ምንም የሚያደርገው ነገር የለውም። አይ እንግዲህ መቼም የተሻላችሁን እንሞክረው ካላችሁ ያው ህክምናውን እኛ ሞክረናል የምለው ነገር የለኝም። ሙስሊማን ብሬ ብቻ የህቱ ወርስ 3000 ብር ኖራ ያችን ይዘን ቆይተን ሲመጣ ሰጠነው። አሁን የምታየው አንቺ ነሽ። አዎ እኛ ምታለፍኝ አንተራች የልብሱን አሁን ያው መቼም ሰው እየሰጠው እየጣጣልን ነው። ተኛ አሁን ቀደም በልብስ በኩል ያወጣ ነው የለንም እንጂ ያው ያረፋ የፍችለት ተሰጠውን ሱሪም ፎጣም ነው ሳንቲም ቢል መቼም እሱም አይጠቀምበትም። አዎ ያው እኛው ነን እንግዲህ መቼም የተሰጠውን ወደ ልብስ ማድረግ ነው ወደ ሳሙና ማድረግ ነው። አዎ በአማችን ቀረጠውና ነሰየዋለሁ ቀረጠውና አዎ መቼም እንግዲህ እናንተ ናችሁ ታውቁት። እኛም ያሻለውም ማይሻለውም ሞክረነው አናውቅም።